አሁን ዛሬ ደግሞ የምናየው እንዴት ናችሁ ምርጥያንስ ስለ ሌቭል ነው የምናየው። በዚህ አፕሊኬሽን ላይ መሰረት ሌቭል ምንድን ነው፣ ከላይ የሚጻፉት ሌቭሎች ምንድን ናቸው ነው። በብዛት ታውቁታላችሁ። ያው ፖፖን አፕሊኬሽን የምታውቁት ግን ለአዲሶችም እንደ አዲስ አድርጌ ለማስረዳት እንዲቀለኝ እዚች ጋር ሁለት የምታያቸው ሌቭል አለ። አንዱ ሌቭል 4 ይላል፣ አንዱ ሌቭል 3 ይላል። ስለዚህ ይሄ ምንድን ነው፣ እንዴት ነው እንደዚህ ሊሆን የቻለው የሚለውን እናያለን ማለት ነው። እዚች ጋር ሌቭል የምትለውን ስትነኩት ወደዚህኛው ፔጅ ያመጣቸዋል። ስለዚህ ሁለት ሌቭል አሉ። አንደኛው ሪች ሌቭል የሚል፣ ሁለተኛው ደግሞ ቻርም ሌቭል የሚል። ስለዚህ ለየብቻ ስናያቸው ሪች ሌቭል ምንድን ነው፣ እንዴት ነው የሚጨምረው? ሪች ሌቭል ሀብታም ናችሁ እናንተ እንደማለት ነው። እንዴት ነው? ለሰዎች ጊፍት በሰጣችሁ ቁጥር የሚጨምር ሌቭል ነው ማለት ነው። ስለዚህ እኔ አሁን ለሰዎች 193200 ጊፍት ብሰጥ ወደ ሌቭል 5 ይሄዳለሁ ማለት ነው። ስለዚህ ለሰዎች ጊፍት በሰጣችሁ ቁጥር የሚጨምረው ሌቭላችሁ የትኛው ሌቭል ነው? ሪች ሌቭል የሚባለው ማለት ነው። እሺ፣ ለሰዎች ጊፍት በሰጠው ቁጥር የሚጨምረው ሪች ሌቭል ነው። በተቀበልኩ ቁጥር ደግሞ የሚጨምረው ምን ሌቭል ነው? ቻርም ሌቭል ይባላል ማለት ነው። በፖፖ ወልዝ ሌቭል እና ላይቭ ስትሪም ሌቭል። ስለዚህ ላይቭ ስትሪም ሌቭል ነው ቻርም ሌቭል ማለት። ስለዚህ አሁን ሌቭል 4 ለመግባት ስንት ይቀረኛል? 42397 ጊፍት ከተሰጠኝ ምን ይባላል? ወደ ሌቭል 4 ገባለሁ ማለት ነው። ስለዚህ ይሄ ነው በቃ በአጭሩ ሀሳቡ። አሁን ትልቁ ሌቭል ያለው አሁን እኔ ሪካርድ በማድረግበት መሰረት ሌቭል 11 ነው። ስለዚህ አሁን ከሁለቱ በጣም ቀላል ነው። የቱ ነው የሚከብደው ለማግኘት? ቻርም ሌቭል ነው። ምክንያቱም በተቀበላችሁ ቁጥር ነው ሌቭል የሚጨምረው። ስለዚህ ለመቀበል ደግሞ አንደኛ ያው ከሰው ጋር መግባባት አለባችሁ፣ ወይ ላይቭ ስትሪም የምትገቡ ወይ ጋምብል ቤቶች እየሄዳችሁ የምትቀመጡ መሆን አለባችሁ ምናምን። ስለዚህ ለመስጠት ግን እናንተ ኤጀንት ከሆናችሁ ስታበረታቱ ሰዎችን ምን ስትሉ ምናምን በጣም መስጠት በጣም ቀላል ነው ከመቀበል ይልቅ ማለት ነው። ሜቢ ለእናንተ የሚሰጣችሁ ሰው የግዴታ ማግኘት አለባችሁ እንደማለት ነው። በዚህኛው ሌቭል ትልቁ መጨረሻ ያለው አሁን ሪካርድ በማድረግበት መሰረት ሌቭል ስንት ነው? ሌቭል 30 ነው ትልቁ ያለው ማለት ነው። እንደምታዩት ሌቭል 30 ነው። እኔ ሌቭል 4 ላይ ነው። ስለዚህ ይሄ ነው በቃ ሌቭሉ ማለት ነው። እና ሌቭል መጨመራችንስ ምንድን ነው ጥቅሙ? ሌቭል 0 እያለን ለምን የፈለግነውን ነገር አናደርግም የምትሉ ሰዎች ደግሞ ሌቭል መጨመሩ እዚች ጋር ዳይመንድ ጋር ገብተን ዳይመንድ ጋር ገብተን ስናይ ለምሳሌ ኢንስትራክሽኖች አሉ። እዚህ ጋር ለኛ የሚሰጡን ኢንስትራክሽኖች ማለት ነው። አሁን ይሄ ቱ ትሬድ ነው፣ ይሄ ደግሞ ቱ ኤክስቼንጅ ነው። አሁን እኔ ዳይመንድ አለኝ። ለምሳሌ እናንተ ለመጀመሪያ ቀን የመጀመሪያ ለ8 ቀን ኢንስታል እንዳረጋችሁ ለ8 ቀን ስትሰሩ 5,000 ይሰጣችኋል። 40,000 ያላችሁ ማለት ነው። ስለዚህ 40,000ን ማውጣት እንድትችሉ የግዴታ ምን ይላል እዚህ ጋር? ሌቭል 3 መድረስ አለባችሁ ይላል። ስለዚህ ሌቭል 3 ካልደረሳችሁ የተሰጣችሁን 40,000 ማውጣት አትችሉም ማለት ነው ወዴትም። ስለዚህ ኤጀንቶቻችሁ ምን ያደርጋሉ? የሆነ ያክል 50,000 60,000 ሊሆን ይችላል 40,000 ኮይን ያበድሯችሁና ሌቭል 3 እንድትገቡ ያደርጓቸዋል። ልክ ሌቭል 3 ከገባችሁ እዚህ ጋር የምትፈልጉትን ያህል ኤክስቼንጅ ማድረግ ትችላላችሁ ማለት ነው። ከዛ ወደ ኮይናችሁ ይቀየራል። ድጋሚ እናንተ ብድሩን መልሳችሁ ትከፍላላችሁ። ቱ ትሬድም እንደዛው። ቱ ትሬድ ማለት እዚህ ጋር ኤጀንት አይዲ ያስገብታችሁ ቀጥታ ለኤጀንቱ እንዲገባ ማድረግ ነው። እሱም ስንት ያስፈልጋችኋል? ሌቭል 3 መሆን ይጠበቅባችኋል ያንን ለማድረግ። ስለዚህ የመጀመሪያው ሌቭላችሁ መጨመር እነዚህን ሁለት ተግባራቶች እንድታደርጉ ይረዳችኋል ማለት ነው። ባጭሩ ሌቭል ማለት ጥቅሙ ይሄ ነው። ጊፍትም ለመስጠት ሌቭል 1 ሆናችሁ ጊፍት መስጠት አትችሉም። ጊፍት ለመስጠት ሌቭላችሁ ቢያንስ
የሆነ ያክል አሳድጉ ይላቸዋል። የሆነ ያክል አሳድጉ አለበለዚያ ጊፍት መስጠት አትችሉም ይላቸዋል። ስለዚህ ጊፍት ለመስጠትም ሌቭላችሁ ማደግ አለበት ማለት ነው።